ጀና መረጃ ትያለሽ አይደለ? የት አየሽኝ? የት የሚለው ይሄን መልሽ። በስካርክ ተጥለቅልቋል ሙሉ ቲክቶኩ። ኖ ሀቢባ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። እኔ ስጠጣ ያየሽን ንገሪኝ፣ እኔ ደግሞ እነግርሻለሁ። ሀቢባ በጣም መጀመሪያ አንተ ሀቢባ በረዋን ነው የታወቀችው። ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺም ንገሪኝ። እሺ እኔ ስጠጣ ካየሽኝ ለቤቱ ዓለም የመሰከረልክ ቅጽል ስም ሁላ ሰካራም ነው። በላይቭ ላይ እየገባክ እየሰካክ ሰዎችን በሳደባ መልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር እያልክ ፈልግ። ስክሪን ሪካርድ ሰክረ ስትሳደብ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰካራምነት የታወቅኩት አውቃለሁ እኮ። በዛ ራስክ ላይ ራስህ መሰከርክ። እሺ አዎ መሰክራለሁ ይሉኝ። እኔ ምንም አይመስለኝም። ለምን ኡስማን የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፌ ማንም ሰው አያውቅም ከረዋን በስተቀር ወይ በሚቀርቡኝ ሰዎች በስተቀር ማንም አያውቀኝማ። እኔ የሚያውቁኝ ኡስማን ማለት ሌላ ሰው ነው፣ እብድ ነው። በቃ ገባሽ አይደለ? እኔ ስናደድ በቃ ጠጥቷል ነው የሚባለው። ውሃ ጠጥቼ ብመጣም ተናድጄ ባወራም እንኳን ምንድነኝ እኔ ሰካራም ነው አይደለ? ስም ተሰጥቶኛል። በቃ ስም ስለተሰጠኝ ደግሞ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለህ ነው የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለህ ነው የምታስበው? ሁሉ ጊዜ አንቺ ምን ትያለሽ? ማስረጃና መረጃ። እኔ ስጠጣ አየሽኝ? አዎ እየሰከርክ ላይቭ ላይ እየገባ ተቀበጣጠራለህ። እሷ መልክ ነው ዓለም ያውቃል እኮ አልኩ። እሺ ስጠጣ ስሰክር ስቀባጥር ዓለም ይመሰክራል አልሽ። አንድ ቪዲዮ አምጪ። እኔ ደግሞ ለምን እንዳወራው ይኸው እነግርሻለሁ። ቪዲዮ ብቻ እነግርሻለሁ። ኡስማን አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ ማስረጃ ስለጠየቅኩት ነው። እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው። ለረዋን ስል ነበር እድል የሰጠኩት። ቤቱ አይመጣም። ጫምላቃ ባለጌ ስድ። ድሮም ለባለጌ እድል መስጠት ላንቺ ስል ነበር እድሉን የሰጠሁት። ባጭሩ ቪዲዮ አብርቶ ይኸው ደረሰኝ። ረዋን አንቺ እርዳታ እንድታሰባስቢላት የከፈለችሽ ማለት ይችላል። የተጠቀምኩት ነገር ካለ ባንቺ ሀቢባ በረዋን ነው የታወቀችው አለ። ባንቺ የምታወቀው እንዴት እንደሆነ ካንቺ በፊት ስንት ፎሎ ነበረኝ? ታዋቂ ስለሆንኩ መሰለኝ እኔ ጋር መተሽ በ5 ቀን ውስጥ በኢትዮጵያ ኦልሞስት 3 ሚሊዮን ሊደርስ የደረሰ ብር የሰበሰብኩልሽ። አንድ ሁለተኛ ሀቢባ በረዋን ተጠቅማለች ሲል እርዳታውን እንዳሰባስብልሽ የከፈልሽኝ ክፍያ ካለ ደረሰኝ አምጥቶ መለጠፍ። እኔ እኮ ነገርኳችሁ። ለባለጌ ለሰካራም እድል መስጠት ለባለጌ አንዴ ነው፣ ድጋሚ እድል አይሰጥም። እኔ ጋር ረዋን ላንቺ ብዬ ሙኒትን አክብሬ ታሜን አክብሬ ኮመንታተርን አክብሬ ህዝቡን አክብሬ ራሴን አስቀይሜ አንቺን ለማስደሰት ነበር ይሄን ባለጌ ቤት ያስገባሁት እንጂ ቤት የኔ ቤት አይመጥነውም። ለባለጌ አይመጥንም። ይሄ ቤት የጨዋ ቤት ነው። አለቀ። እድል አንዴ ነው። ደግሜ እድል ሰጠሁት ገብቶ ጭራሽ እኔኑ ለሰካራምነቱ ሰካራምነትክን ራስክ በራስክ ላይ እየመሰከርክ አይደል እንዴ? ቁጭ ብዬ አንተ ሰክረክ የተለፋደድካቸውን ስክሪን ሪከርዶች ልሰብስብ ለሚስትክ ልኬላታለሁ። ሰክረ ገብታ አፍን ስትከፍት ልኬላት ይሄንን የሚለው በምን ምክንያት ነው ብዬ ላኩላት በዋትስአፕ። ከዛ ምን አለች? አለቀሰች። ስታለቅስ ረዋን እኔ አንቺን አልተቀየምኩሽም፣ በአንድ ሰካራም ባለጌ አንቺን አልቀየምም። ሚኒ እናት ግን ኬት አምጥቶ የት ያቀኛል ብዬ ጠየቅኳት። አለቀ። ጨርሻለሁ። ረዋን እኔ አንቺን መቼም እንደማልቀየምሽ ነው የምነግርሽ። አሁን ወደ መፍትሄው እንግባ። ለአንቺ ምን እንድናደርግልሽ ነው የምትፈልጊው? እኔ ሙኒት ታሜ ይኸው አለን ሶስታችንም። ይሄን እናርጉልኝ በይና አቅማችን የሚፈቅደው ከሆነ እናደርግልሻለን። አዎ እሱን እንኳን አወራን። ትላንትና ማታ ላይ ነው የገባ ነው ሽምግልና አይደለ? አዎ በሽምግልና እኔም ለፈጣሪ ልሰጥ፣ እኔም ክሴን ላነሳ፣ እነሱም ክሳቸውን ሊያነሱ፣ እንደዛ ነው የተስማማነው። ኢንሻአላህ ጥሩ በቃ እንደዛ እናደርጋለን። ሰዎችን እናሸማግልሻለን። ሙኒትና ታሜ ያሉ ከነሱ በላይ ሽማግሌ የለም። ስለዚህ ያሸማግሉሻል። አለቀ። ክስሽን ታነሻለሽ። እኔም አነሳለሁ፣ እነሱም ያነሳሉ። እና እሺ አሁን ከነሱ ጋር ታርቀሽ ክስሽን አንቺም ካነሳሽ እነሱም ክሳቸውን ካነሱ ሌላ ያስለቅስሽ የሚችል ምክንያት አለሽ? እንደገና እርቅ ሳይሆን ክስ ማንሳት ነው። ያው ተሸማግላችሁ እኮ ነው ክስ የምታነሱታል። ፍቃደኛ ካልሆነ አያነሱም፣ ፍቃደኛ ካልሆንሽ አታነሺም። ሶ መስማማት ማለት ላይክ
አንዳንዴ ጓደኛ አትሆኝም፣ ግዴታ ቤተሰብ አትሆኝም። አብረሽ አበይ ማጠጭም ግን በቃ ዝም ዝም ትባባያለሽ። ገባሽ? በቃ ዝም ትባባያለሽ። ማስረጃ ስላልተገኘ ነው ኬዙ የተዘጋው። የቪዲዮ ጉዳይ መስሪውን እንትን ሙሃሚ ጠበቃ ሚዛን ያናገር ነው ጊዜ ያለው የቪዲዮ ጉዳይ ማስረጃው በቂ ስላልሆነ ነው ያለው አይደል? ይኸው እንግዲህ ታሜን ስለነበረ ሴሙ በኒ ስለነበረ እንትን የለም ቴም ካርዱ ባንቺ ስም ስለሆነ በቂ ማስረጃ። ህግ ደግሞ አንቺ ስለፈለግሽ አንቺ ስላለቀሽ ለአንቺ ሲል የሚቀየር ህግ እኮ የለም። የዓለም ህግ እኮ አንድ ነው። ስለዚህ ሴም ካርዱ ባንቺ ስም ስለነበር አንቺ ሆን ብለሽ ብታደርጊ ውስኛ በምን እናውቃለን ነው ህጉ የሚልሽ። ገባሽ? ሴም ካርዱ በእነሱ ስም ቢሆን ኖሮ ኦኬ። ሴም ካርዱ እነሱም ብልጥ ስለሆኑ በአንቺ ስም የተገዛ ሴም ካርድ አንድ ቤት ስለምትኖሩ ያንን ሴም ካርድ ነው የተጠቀሙት። ስለዚህ በቂ ማስረጃ ካልተገኘ ፋይሉ ተዘጋ። ስላልተገኘ ፋይሉ ከተዘጋ ምንድን ነው ያለን እድል? እነሱ ደግሞ በተራቸው የከሰሱሽን ክስ እንዲያነሱ፣ አንቺም ደግሞ ያንን ክስ እንድታነሺ በእርቅ በሽማግሌ ተፈቶ ጉዳዩ ክሱ ተነስቶ የዛኔ በፈለግሽ ሰዓት ትሳፈሪያለሽ። እኔ አሁን ግራ የገባኝ ነገር ረዋንጌ፣ ያልገባኝ ጭንቅላቴ ላይ ያለው ጥያቄ በዚህ ሰዓት የ8 ወር እርጉዝ ነሽ፣ ኢማራት ነው የምትወልጂው፣ ወደ ኢትዮጵያ መሄድ እንደማትች ታውቂያለሽ። እኔ አሁን 3-5 ከነገርሽኝ በኋላ ነው ያወኩት እንጂ እንደማልችል እንጂ አላውቅም። መሄድ የ8 ወር እርጉዝ ሆዲ ስለማያስታውቅ ሆዲ ስለማያስታውቅ ዶክተር ካልጻፈልሽ እኮ ዶክተር ካልጻፈልሽ እኮ ፕሌን ላይ መሰቀል እኮ አትችይም ማሬ፣ አይቻልም። አንቺ ስታስረጂ ነው የገባኝ። አዎ እርግዣ ለቃ አንቺ ስታስረጂኝ ከዛ ገባኝ እንጂ ያላቀኝ። ስለዚህ አሁን ላይ መሳፈር ስለማትችይ ምንድነው ማድረግ ያለብሽ መሰለሽ? በሰላም እርግዝናሽን ጨርሽ፣ ውለጂ፣ እናትሽን አምጪ፣ ታርስሽ። ቀስ ተብሎ ክሱ ይዘጋል፣ ይነሳል፣ ትራቭል ባንሽ ይነሳል። خلاص ማፊ ሙሽኪላ ሰሆለላ ኢንሻአላህ። እኔ ብቻ አንቺ አትቀይምኝ። ወላሂ ላዚም በልጆች እምላለሁ ረዋን፣ ወላሂ ላዚም አንቺ ወላሂ ራፊም ቢእምቢ ወላሂ ላዚም ረዋን እማዬ ትሙት አልተቀየምኩሽም። ሳይመን ይሙት ልጆቼን ይንሳኝ፣ ወላሂ ላዚም አልተቀየምኩሽም። እናቴ ትሙት መቼም ነው ማልቀየምሽ። በጣም ነው የምወድሽ። ምንም አይነት እርዳታ በማንኛውም ሰዓት ካስፈለገሽ እኔ ከጎንሽ አለው። እስከ መጨረሻው ከጎንሽ ነኝ። እሺ ታሜ ሙኒትም፣ እሺ ሁላችሁም ይቀርበሉኝ። በቃ ማለት በቃ አውርቼሽ ነበረ እህቴ። ምንም ቢሆን እኔ ሁላችንም ከጎንሽም ነን። ትላንትናም ነግሬሽ ነበረ። ምንም አልተቀየምኩሽም፣ አንድችም ቀንም ደግሞ አልቀየምሽም እህቴ። እሺ ታሜ አመሰግናለሁ። አቡዬ ሁላችሁም አንቺም ንገሪያት ህዝብ ፊት ልቧ እንዲያርፍ። አንቺም እንደኔና እንደ ታሜ እንዳልተቀየምሻት ንገሪያት ሙኒቷ። እኔ ትላንቱም ነግሬሻለሁ። እኔ መቀየምም አልችልበትም። ሲጀመር ታውቃለች ራሷ። እኔ ቅርብያታለሁ። ምንም ነገር የለም። የእሷን ሰላም ነው የምንፈልገው፣ የቤቷን ሰላም ነው የምንፈልገው። በተፈለገው ሰዓት ለምንም አይነት ነገር አለን እኛ። ሀቡ ሳሪና ታስገቢልኛለሽ? ሳሪቲን ጥሯት ውዶቼ። ሳሪቲን ልጠይቃት፣ እሷንም አስቀይሜያታለሁኝ። እሺ እናቴ። ከዚህ በኋላ ግን ይኸውልሽ እሱ አፉን ለሚከፍተው ነገር አንቺ ኃላፊነት አትወስጂም። እሱ አፉን ለሚከፍተው አንቺ እየወጣሽ ይቅርታ አትጠይቂም። አሁንም ድጋሚ ሌላ ቀንም ሰክሮ እንደገና ገብቶ ማቀርሸቱ አይቀርም፣ ነገም ከነጉዳም። አንቺ እሱ እየወጣ አፉን በከፈተ ቁጥር ኃላፊነት የለብሽም ይቅርታ የመጠየቅ። አንድ ሰው 18 ዓመት ልጄ ማለት ነው ሳይመን 18 ዓመት ከሞላው በኋላ ለሚናገረው ነገር እኔ እናቱ ኃላፊነት አልወስድም፣ ራሱ ነው ኃላፊነት የሚወስደው። እሱ ለሚሰራው ወንጀል እኔ አልታሰርም፣ ራሱ ነው የሚታሰረው። ስለዚህ አንቺ እሱን ወክለሽ ይቅርታ መጠየቅ ታቆሚያለሽ። ዚስ ኢዝ ላስት። እሱ አፉን ይከፈት፣ አንቺን ማንም አይቀየምሽም። እሺ አመሰግናለሁ። ከዚህ በኋላ እሱ አንድ ነገር ተናገረ ብለሽ ማንንም ይቅርታ ጠይቂም፣ አንቀየምሽም። እኛ እሱ በተናገረው አንቺ አንቀል እንዴ። እሱ የራሱ መታወቂያ፣ አንቺ የራስሽ መታወቂያ አለሽ። እሱ የራሱ ፓስፖርት፣ ማንንም እኮ አይወክልም ማሬ። እሺ ማሬ፣ እሺ በጭም አንገትሽ እንዳደፊ። እሱ እየወጣ አፉን በከፈተ ቁጥር አንቺ አንገትሽ እንዳደፊ። አንቺ የምትወቀሽ የምትጠየቂው ራስሽ ከአንቺ አንደበት በምትወጣው ቃል ነው። ከአንቺ አንደበት ብቻ ክፉ ነገር አይውጣ። እሺ ሳሪቲን ጥሯት ውዶቼ፣ ሳሪቲን ጥሯት ፕሊስ። ዋትስአፕ ላይ ቮይስ ላድርግላት ሰዎቹን ማለት ነው። ታሜ ሙኒት እንትን ነው
ማለት በውስጥ ነው የሚሆነው ሽምግልና። እዚህ ከፈለጉ እዚህ ጋር ጠርተናቸው ህዝብ ፊት ብናስታርቃቸውስ? የሚፈልጉ አይመስለኝም። አኒሃው ኦፕሽን አለ፣ እንጠይቃቸዋለን። እሺ ፈቃደኛ ከሆኑ ሳሪቲን ሳቡልኝ ውዶች። ፍላወር ላኪ ሳርዬ። ሳሪ ላይፍ ላይ ነበረች አይደል? ፋይት አረኳት። አይ አልመጣለች። እንዴት ናችሁ? እንዴት ነሽ ሳርዬ? አለሁልሽ። እንዴት ነሽ? አለን። የዛለት እኮ ቶሎ ሄድሽ። ምን ሆነሽ? ሁለት አንበሳ ሰጥሽ ሳትመሰገኝ በደንብ ትሄጃለሽ። ምንድን ነው ያጣጥፍሽ እንደዛ? ተይኝ እስኪ ውዴ፣ አንድ ቀን አወራሻለሁ በደንብ አታስቢ። አንበሳው እንዳይጎል ብዬ ሌላኛው ደግሞ ሮጦ እንዳይወጣ ፈርታ ነው ከውስጥ ያለው ተከትሏቸው እንዳይሄድ ፈርታ። እኔ ማሪ አረጋኒ በመል አንዱ የቤቢ ሻወርሽ ነው ውዴ፣ አንዱ ምላሽ ነው ማሪ። ስጦታው ደርሷታል። በስልሽ የሆነ ነገር ይገዛላታል ስትወጣ። ለማርያምን ጣጣ የለውም። ይገባሻል፣ የምርም ይገባሻል። ምክንያቱም አቡ በጣም ጎበዝና እኔ አሁን በጣም ካንቺ ብዙ ነገር በፊት አይደለም አሁን እየተማርኩ ነው። ገባሽ? ስለዚህ በአንድም በሌላም ሰበብ በቃ ልክ እንዳንቺ አይነት ስትራቴጂ ነው መከተል የምፈልገው። ከይቅርታ ጋር እያወራሁ ነው፣ በራስ መተማመንን የምሬን ነው። ስለዚህ ቆራጥ ነው ያቋም ሰው መሆን አለብሽ። ጀግና ቆራጥ ያቋም ሰው ምንም አያመጣም። በጣም አመሰግናለሁ ውድ ቲንክ ሳሪቲ። የጠራንሽ አሁን ረዋን ይቅርታ ልጠይቅሽ ነው። ኧረ እንደው እሺ፣ ግን ያው እንደው ሀቡን ያውን የማስበው ለእሷ ነው። አሁን ባለውበት ሰዓት ትረጅኛለሽ። አውርተናል፣ እኔም ታሜም ሙኒትም አውርተናል። እኔ መክሪያታለሁም። ጤናዋ በጣም ያሳስበኛል። ሀቡ ሴት ናት፣ እርጉዝ ናት፣ ቀኗ እየደረሰ ነው። በዚህ ሰዓት እንደዚህ በምትሆን ሰዓት ሁለት ነፍስ ነው የሚጎዳው። ስለዚህ ነገሮችሽን ከወለድሽ በኋላ ማስተካከል ትችያለሽ እና ስትሆኚ ደግሞ ብዙ ነገሮች ትትያለሽ። ብዙ ነገሮች በጣም ያስደስቱሻል። አትከፊም እባክሽ ብዬ እየነገርኳት ነው። ስለዚህ ምንም ችግር የለም። ለእሷ ደስ እንዲላት ለተፈጠረው ነገር ሰላም እንድትሆን እሺ ይቅርታ ትበለኝ። ግን አሁንም አቡ ምከሪያት፣ ራሷን ብቻ ታስቀድም። በአሁን ሰዓት የሚያሳስብ ነገር እኮ አልነበረም እኮ። ምን ሆና እንዳሳሰባት አለቅ። አሁን አንቺ ስታስረጅኝ ነው ይገባኛለች። በዚህ ሰዓት የ8 ወር እርጉዝ መሳፈር አትችልም። ስለዚህ መሳፈር ካልቻለች ትራቭል ባኑ ቢቀመጥስ መሳፈር እስከምትፈልግ ድረስ በሆነ ሰዓት ባስፈልጋት ኢትዮጵያ መሄድ ባስፈልጋት ሰዓት ቢፈታስ ያ ችግር። ማርያምን በቅርቡ ታሜ ቤት ተገናኝተን ቁጭ ብለን እጇን ይዤ ረዋን ከዚህ ነገር ውጪ፣ ውለጂ፣ ልጅሽን እቀፊ፣ በቃ በሰላም ተገላገይ፣ ከዛ በኋላ ሁሉ ነገርሽ ይቀጥላል ብዬ እጇን ይዤ መክሪያታለሁ። ጠይቂያት። በቅርቡ 1 ዊክ አይሆነውም፣ 1 ዊክ ቢኮዝ ኦፍ እሷ ሴት ናት። ገባሽ? የደም መዛባት ይኖራሉ፣ አለመብላት ይኖራሉ፣ መጨናነቅ ይኖራል። ከባድ እኮ ነው እርግዝና። እጇን ይዤ ነግሬያታለሁ፣ መክሬያታለሁ። ስለዚህ አቦ እኔ ችግር የለብኝም፣ ግን ለእሷ ደስ እንዲላት ኢትዮጵያ አለ። ሳርዬ ምን መሰለሽ፣ አሁን እሷ ይሄ ሰካራም ባሏ ወጥቶ አፉን በከፈተ ቁጥር ልትጨነቅ ነው ስለኛ። ገባሽ? ስለዚህ እኔ እንድታቅ የምፈልገው ነገር እኛንም፣ አንቺንም፣ ታሜንም፣ ሙኒትን ማንንም ሰው ቢናገር እኛ እሷ እንደማንቀየማት ሁሉም ሰው ስለ ራሱ ኃላፊነት እንደሚወስድ ላይ ከሷ አንደበት የሚወጣው ነገር እሱን እንጂ የሚወክለው እሷን እንደማይወክል እሷ እንደማንቀየማት ተሰምቷት ደስተኛ ሆና ነፃ ሆና ነው እንድትኖር የምፈልገው። ገባሽ? አሁን እሷ የተጨነቀችው እሱ አፉን ለከፈተው እኛ እሷን የተቀየምን መሰላት። ገብቶሻል? ለሀቡ ነግሬያታለሁ፣ በቀደምም ነግሬያታለሁ። ምክንያቱም ይኸውልሽ ሀቡዬ አንድ ሰው ምከረው ቢካሌ ምከረው። ያኔ 1 ቀን ትታገያለሽ፣ 2 ቀን ትታገያለሽ፣ 3 4 ጊዜ ግን ራስሽን አሳልፈሽ አትሰጭም። መጀመሪያ ራስሽን ነው መውደድ ያለብሽ። ባልም ልጅም ምንም አንቺ ስትኖሪ ነው የሚኖሩት። አንቺ ከሌለሽ ማንም ሊኖር አይችልም። ስለዚህ መጀመሪያ ራሷን ካኖረች በኋላ አሁን ባለችበት ሁኔታ
ማንም ምንም አያስፈልጋትም። ሰላሟ ብቻ ሀቡ ሰላሟ። እሷ ሰላም ከሌላት እንዴት ነው ልትወልድ የምትችለው? ባል ትርኪ ምርኪ ልጅ ምናምን ከኋላ ነው ክስ ምናምን። ይሄንን እጇን ይዤ አስረድቻታለሁ። ረዋን ደግሞ የሰው ምክር መስማት አለባት። ተረድተሽኛል አቦ? ቢስትሮንግ መሆን አለባት። ሶሻል ሚዲያ ላይ ያልተሰደበ የለም። ሶሻል ሚዲያ ላይ ያልተባለ ሰው የለም። ማን ግን ምንም አላመጣም። ማንም በሶሻል ሚዲያ ተሰብርቦ የቀረ የለም። እንደውም በዚህ ሰዓት በጣም ወዳጆቿ እየበዙ የሚገርምሽ እኔ አሁን ማር አምጥቼ አላውቅም። አስቢ እንግዲህ እኔን እሷ ሰፖርት አርጋኝ ማር አምጥቼ እንዲሸጥ አርጋኝ። ኢማጂን ምን ማለት ነው? መረዳዳትን መከባበርን ነው እንጂ መሆን ያለበት። እየወጣች እንደዚህ ካለቀሰች ራሷን ችግር ውስጥ የምትከት ከሆነ ነገም ኃላፊነቱን የሚወስድላት ሰው አይኖርም። ይህንን ልነግራት ይገባል። ስለዚህ ጠንካራ ሴት መሆን አለባት። ማንም መጣ ማንም ቀረ ሊያሳስባት አይገባም ከዚህ በኋላ። እዚህ ሰምተሻል ሩዋን? እሺ ሰምቻለሁ። ግን እኔ አሁን በአሁኑም ይቅርታ ልጠይቅሽ እፈልጋለሁ። የዛሬ ዓመትም ያው ውስጥሽ ጠባሳ አለ። ኦልሬዲ ምንም በእኔ ይቅርታ የሚፈታ አይደለም። ከረፈደ ነው የገባኝ። ብዙ ነገር ሆነሻል በእኔ እኔ ሶሻል ሚዲያ ላይ ባልመጣ ያሳለፍሽው ስቃይ አታሳልፊውም ነበረ። በእኔ ምክንያት ማለት ነውና ለጠላት አሳልፌ አልሰጥም። ይሆንሽው መናገር አልፈልግም። እዚህ እንተዋወቃለን። ሀቡም ታውቂዋለሽ፣ እሷም በውስጥ እነግርሻለሁ ወይም ደግሞ ታውቂዋለሽ። ስለዚህ ያ ነገር ተፈጥሮ እንኳን ፊትሽን አላዞርሽብኝም፣ ጀርባሽን አልሰጠሽኝም። እንደ እህት ልክ እንደ ሀቡ አለሽ። በቃ የሆነ ነገር ሲከፋኝም አንቺን እንትን ስልሽ ኧረ በቃ በቀናነት ነው የምትመልሽው። እና ይሄን እኔ እንጃ አላህዬ፣ እኔ ዱዓ አድርጌልሻለሁ፣ ዱዓም እያደረኩልሽ ነው። ለምን መመለስ አልችልም። ያንን ነገር መመለስ አልችልም። ተጽፏል፣ አንዴ ከላይ ተጽፏል። ሰበቧ ግን እኔ ነኝ። ልሳቅ እንጂ ውስጤ እርርድብን ነው የሚለው። ለምን ምክንያቷ እኔ ነኝ። እኔ ባልመጣ ያ ነገር ባይፈጠር እንደዛ አትሆኝብኝም እህቴ ነበረ። ስለዚህ ይቅርታ፣ በዛ ጉዳይ ይቅርታ። እኔ በአላህ ለምን ሰላም እንድሆን ማለት ነው። እኔ ውስጤ ሰላም ባየሁሽ ቁጥር ያ ቀን ነው ትዝ የሚለኝ። ታስታውሻለሽ? የነገርሽኝ እያለቀስሽ ያ ነው ትዝ የሚለኝ። ጭንቅላቴ ሳይሽ ያ ቀን ነው ትዝ የሚለኝ። እግዚአብሔር የወደደውን የፈቀደውን ነው የሚያደርገው። እሱ ካልፈቀደ ካልወደደ በህይወታችን አንድም ነገር መሳካት አይችልም፣ መሆንም አይችልም። ምናልባት እኛ ሰዎችን ሰበብ እናደርጋለን እንጂ እሱ አልፈቀደም። ያ ነገር ደግሞ ቢሆን እኔን የሚያጠፋኝ ወይም ደግሞ እኔን የማያኖረኝ ነገር ሆኖ ሊሆን ይችላል። ስለዚህ በምንም መልኩ መጸጸትም የለብሽም። ሆነ በቃ አልቋል። አሁን ግን እኔ ላንቺ አስባለሁ። ገባሽ? አንቺ ለእኔ እንደምታስብ እኔ ደግሞ ላንቺ አስባለሁ። ስለዚህ ለልጅሽ መኖር አለብሽ፣ ህይወትሽን መምራት አለብሽ፣ ሰላም መሆን አለብሽ። በቃ አለፈ። በምንም መልኩ ይቅርታሽን አለመቀበል አልችልም። ትናንትም ተቀብያለሁ፣ ዛሬም እቀበላለሁ። በቃ አብሽር፣ ከጎንሽ ነኝ፣ እህቴ ነሽ። ማርያም አሁን ራሱ አቡ እመጣለሁ ብያን ነበር። እመቤቴ ሂጂ ሙባረክ እግዚአብሔር ይስጠው ሂጂ አቡ ጋር ሲል ሂጂ ብዬ ነው እቤት እመጣለሁ ሁሉ ብያት ነበር። ጌታ ሐራም ያን ሰራ። ስለዚህ አሁን ረዋን ማንም የተቀየምሽ የለም። እኔም ታሜም ሙኒትም ሳሪቲም አልተቀየምንሽም። እሺ ማሬ፣ ቆይ ስልክ ተደወለባት መሰለኝ። ልቧ ደስ እንዲለው አለመቀየማችንን ካወቀች ከዛ በኋላ ደግሞ ወደሚቀጥለው ግን አሁንም ነገ ነገር እንዳይመጣ ደግሞ ነገም እንደገና መልሳ ወታ ሚዲያ ላይ እንዳታለቅስ አሁን ቢነገራት መቼ እንትን እንደሚባል መቼ ከሰዎቹ ጋር እርቁ እንደሚደረግላት ቀኑ ቢነገራትና ሽምግልናው ታሜና ሙኒ ተባካችሁ ነገሯት። እናንተ ናችሁ እዛ በአካል ያላችሁ። በአካል ነው ወይ ወይንስ እነሱ ህዝቡን ሸሚዟቸው እሺ እንዲሉ ላይቭ ላይ ይሁን የሚባለውን ነገር ወስኑና ነግራችሁን። አይ በአካል እዛ ተገናኝተን እናደርጓለን በአካል ይሁን ሽምግልናው ካላችሁ በአካል አድርጉት። አይ እዚህ ኦንላይን ላይ ይሁን ህዝቡ ከብዷቸው እሺ እንዲሉ ክሳቸውን እንዲያነሱ ካላችሁ እናንተ ወስኑና ንገሩን። አሁን ይነገራት፣ ቀኑ ቀጠሮ ይያዝ። ምክንያቱም እንደገና ነገም ከትንሽ ወራት በኋላም እንደገና ረዋን ወታ ማልቀሱ አይቀርም እንደገና። ስለዚህ ቀን ቀጠሮ ይያዝላት በእናታችሁ ፕሊስ።
ረዋን ተመልሰሻል ሰምተሻል እኔ ያለው እነሱን እየጠየቁ ማናችንም ያው ሳርዬ ይቅር ብላሻለች ሙኒት ታሜ እኔ ማናችንም አልተቀየምንሽም ልንረዳሽ ዝግጁ ነን ያ ባለጌ ወጥቶ አፉን ስለከፈተ አይደለም ማንንም በስድብኛ ማንንም እንድንረዳ ሊያስገድደን ማንንም አይችልም ይሄን አስረግጥሽ ንገሪው ኦኬ ስለዚህ አንቺን ስለምንወድሽ ለአንቺ ስንል እንግዲህ በሽምግልና ተብሏል ሽምግልናው እኔ እየጠየቅኩ ያለሁት አሁኑኑ ቀኑ ቀጠሮ ይነገረን ነገም ደግመሽ አሁንም በቀጠሮ በምናምን ይባልና ይረሳና ከዛ ድጋሚ ነገም ወጥሽ ታለቅሻለሽ ሶ ዛሬ ቀጠሮ ተወስኖ ሰዎቹን በላይቭ ይሁን ወይንስ በአካል የሚለውን ታሜና ሙኒት ይነጋገሩና ይንገሩ በአካል ካሉ ቀነ ቀጠሮ ተቀጣጣሩ እዚሁና ተለያዩ በአካል ሄዳችሁ ተያሸማግላችሁ ውጤቱን ንገሩን አይ ላይቭ ላይም ካላችሁ ላይቭ ላይ ወስኑ ተነጋገሩና ንገሩን ትላንትና የተባለው ዛሬ ነበር ቀጠሮ በአካል ነው የተባለው በአካል እሺ ተደዋወሉ ተቀጣጣሉ ከዛ ውጤቱን ነው ወደ እዚህ ይዘነው መምጣት የፈለግነው ወደ አንቺ ማለት ነው ውጤቱን ለምን ያው ታውቂዋለሽ በቀደም በየነገርኩሽ ነገር አለ አይደል ያ ነገር እንዳይፈጠር ውጤቱን ነው ይዘን መምጣት የፈለግነው እንግዲህ አላቅም ደግሞ ውሳኔያቸውን አላቅም እነሱ እንደሚሉት ይሁን እኔ እሺ ለዛሬ ቀጠሮ ከነበረ ተገናኙ በአካል ወይስ ምንድነው እኔ እንጃ ያው ከነሱ ነው የምጠብቀው አልደወልሽም ያ የሰጠኸኝ ቁጥር አይነሳም ደውያለሁ ግን አይነሳም ኦኬ እኔ በቃ በእኔ በኩል እነሱ አሉልኝ በቃ እነሱ ናቸው የሚፈጠረው ነገር አንቺ በትልቁ እነሱ ሙኒትም ታሜም ስላሉ እሺ ቆይ አሁን ለሳራ ላበሻ ልደውልላት አንዴ ሳሪም ስላለች ሳሪ ላበሻም አለች እሺ እዛ ውጤቱን ይዘንልሽ እንመጣለን ላንቺ ጥሩ እንደዛ ይሁን እሺ ሚኪ ፍላወር ላክ አለ እኮ ላይ መሰለኝ አለ ሚኪ አስገቡኝ ብሎ ጽፎ ነው አላየሁትም ኦኬ አለ ቆይ ታሜ ሳሪቲ ጋር ሳራ አልሐበሻ ጋር እየደወለ ነው እየሰራልኝ አይደለም ምንም አይጠራም ምንም እንትን አይልም إن الهاتف المتحرك الذي طلبته مغلق أو خارج نطاق الخدمة حاليا. زقنو. ታብታብ እያደረግን ኮሜንቱን አንብቢ ረዋን ሀቡ ታብታብ እያደረግንላት ግን ደግሞ እንዳታለቅሺ ስንላት ትቦልከናለች። ስታለቅሺ አታልቅሺ ሲሉሽ ለምንድን ነው የምትቦልኪያቸው ልጆቼን? ኖ የሚሰድቡኝም ብቻ ነው ማለት በደክ እንዴት ነው አንቺ የሆነ ነገር ሆነሽ ቁስልሽን በቁስልሽ ላይ ሌላ ቁስል ሰው ሲጨምርብሽ የዛኔ እሺ አንቺ በእንባ ነው ችግር የሚፈታው ብሎ የመከረሽ ማን ነው? በማልቀስ ነው ችግር የሚፈታው ያልሽ ማን ነው? በማልቀስ ችግር አይፈታም። ኖ እንደዛ ሳይሆን እኮ ማንም ሰው እኮ ፈልጎት አያለቅስም። ሀቡዬ ፈልጎ የሚያለቅስ ሰው አለ? አመሏ ነው ትባያለሽ። በቃ ከዚህ በኋላ እኮ አንቺ ላይፍ ከፍተሽ ብታለቅሽ ከዚህ በኋላ አመሏ ነው ጀመራት ተብሎ ነው ስክሮል የምትደረጊው። ሲሪየስ ጉዳይ ሲመጣ አልቅሺ። በትንሹም በትልቁም እየወጣሽ አሁን በቀደም ባሌ ወጥቶ አመሸ ብለሽ ላይቭ ላይ ስታለቅሺ ሪካርድ ላኩልኝ። ግን እኔ በውስጥ ግን ነገርኩሽ ምክንያት ፍራቻዬ ምን እንደነበር አይደል? የሁሉም ነገር አይወራ ይታሰር ወንድ ልጅ ነው ይታሰራ ጫው ነው ይሟሟል እንዴ? ልጅሽ ነው ባልሽ አልገባኝም። ይታሰር ወንድ ልጅ ነው እስር እኮ ለወንድ ልጅ ነው። ቤተሰብ እንዴት ናችሁ? ሀዊ ወይም ኪ እንዴት ነህ? ሰላም አለን። እኔ እንኳን አስገቡኛል አልኩም፣ ግን ከታች ጽፉ ስላየሁኝ እንደ ኮመንት ላድርግ ለራዋን በጣም ስለምወዳት ስለማከብራት ማለት ነውና በባለፈውም ያ ነገር ስታለቅስ እኔም ደርሶኛልና
እንደ ሴት ልጅ ደግሞ በሆዷ ጽንስም ስላለ በሰው ሀገርም ስላለች ያለችውንም ሲቹዌሽን ስለምታውቂው ከዛ አንፃር አንዳንድ ሰው የሆነ ችግር ነገር ማያስለቅሰው ነገር የሚያስለቅሰው በውስጥ ያለው ችግር ሲደራረብበት ነው። ገባሽ? ሆርለባ ሰው ማጭድ አታውሰው ነው ነገሩ። ግን እኔ ኮመንት የማደርገው ምንድነው አሁን የመውለጃ ጊዜሽም እየቀረበ ስለሆነ የምትፈልጊው እርዳታ ካለ በግልጽ ነገር እርዳታ እንትን ብትይና ብናግዝሽ ነው እኔ የምለው ይሄን ነው። ብናግዝሽና በስርዓት ወልደሽ እስከምትነሽ ድረስ የምትሽውን ነገር ሳትሳቀቂ በደንብ እንደ እናቶቻችን ወግ ማድረጉን አይተሽ ብትነሽ ነው የመጀመሪያው ኮሜንት። ሁለተኛው ምንድነው ለባለቤትሽ ለኡስማን ነው። በባለፈው በሃንዬ ጉዳይ የተጀምሮ ሳለ ሁሉንም ሰው ጠቅሎ ነበር ሲሳደብ የነበረው። ከትናንት ወዲያም እንደዛ አይነት ነገር አንቺ በጣም ጨዋ ልጅ ነሽ እናውቃለን። በዛ ጉዳይም ብዙ ነገር እንደደረሳችሁ ሰምቻለሁና ብትመክሪው ባይሳደብ በቃ የሆነ ነገር ጓ ባለ ቁጥር ሚዲያ ላይ ተወጥቶ ሰው አይሰደብም። ጥሩ አይደለማ። በተለይ ደግሞ ያላችሁበት ቦታ ጥሩ ስላልሆነ ከነገ ወዲያ በእያንዳንዱ ነገር እርዳታም ሲያስፈልጋችሁ የሰው ምክርም የሰው እርዳታ በእያንዳንዱ ነገር ሲያስፈልጋችሁ ከጎንሽ ማህበረሰቡ እንዲቆም እሱ የሚናገረውን ነገር ለምንድን ነው አንተ በመናገርህ የሚሰማ ሰው የለም። ለምንድን ነው ሰው የምትሳደበው? ከዚህ በኋላ አንድም ሰው በሚዲያ ላይ ወጥተህ ባትሳደብ ደስ ይለኛል። ሰው አታስከፋ ብለሽ እሱም ምከሪው ማለት ወይ ደግሞ ያሮ ነው በምን ሲቹዌሽን ሆኖ እንደሚሳደብ ሁሉ ነው ሳይገባኝ ነው የማየውና ባይሳደብ አንቺንም ባያስጠቁርሽ ጭምር ነው ማለት ባለቤትሽ ስለሆነ አክብሮት አለ ለባለቤትሽ። ግን ይሄን እንደ ኮመንት ነው ፊድባክ የምንሰጠው ለሱ። ከዛ ውጭ ግን ዋናው ነገር ያንቺ ጉዳይ ስለሆነ በግልጽ አናግሪያት። ታውየንም ታሜም አለ ሙኒትም እዚህ ያሉት በሙሉ አንቺ ረዳቶች ናቸው። የምትፈልጊውን እርዳታ ያስፈልገኛ ነው አቅሜ አይፈቅድም ወልጄ ተመልሼ ስራ እስከመመለስ የምትይ ከሆነ ሁላችንም የምንችለውን ነገር እናግዝሻለን ለማለት ነው። ይሄን ለማለት ነው የገባው ለሌላ አይደለም። እሺ ከበቂ በላይ ነው ህዝቡ የረዳኝ። እኔ ምንም አልፈልግም። ንገረው ለሚኪ በምን ሁኔታ ላይ ሆኖ እንደሚሳደብ ለምትለው እየሰከረ ነው እየወጣ የሚሳደበው እየጠጣ። ኦኬ ይሄ ደግሞ ለወደፊት ላንቺም ለሱም ጥሩ ስላልሆነ ቢያቆም ይሻለዋል። ካልሆነ ግን መቀመቅ ይዞሽ ይወርዳል። እሺ እኔን ስለበይ ችግር የለው ወንድ ልጅ ነኝ ይስደበኝ ማንንም ይሳደብ። ግን ላንቺ ከነገ ወዲያ እህቶችሽን እርዳታ ለምትፈልጊ የወንድሞችሽን እርዳታ ለምትፈልጊ ደግሞ በሱ ምክንያት ሰው እንዳይርቅሽ ተጠንቀቂ ለማለት ነው። እሱም ቢሆን ይሄን ቢሰማ መልካም ነው። እንደ ወንድም ምክር ነው የመከርኩት። በነገራችን ላይ ምናልባት እየጠጣም ከሆነ ደግሞ ባይጠጣ እሱን ነው ልል የምችለው። ይጠጣ ግን አትሊስት ላይቭ ላይ ይጠጣ ላይቭ ላይ አይጠጣ ክፉ ነገር ለእሱም ጥሩ ስላልሆነ ነው እኮ። እምቢ ካለ ደግሞ መጠጣት ከሚስቱ ጎን ሆኖ ይጠጣ። እርጉዝ ሚስቱን ቤት ጥሎ ሄዶ ክለብ ከጓደኞቹ ጋር የሚጠጣው ምን አይነት ባል ነው? እርጉዝ ሚስት ቤት ለብቻዋ ተጥላ እንዴ? እርጉዝ ሚስት እኮ ድንገት ምጧ ይመጣል። እርጉዝ ሚስት እኮ ድንገት ደሟ ከፍ ይላል። እርጉዝ ሚስት በሰው ሀገር ጎረቤት በማይጠራበት አጋዥ በሌለበት ረዳት የላት ቤት ውስጥ ጎረቤት የለ ጎረቤት አበሻ የላት ብቻዋን ቤት ውስጥ ተዘግታ እርጉዝ ሴት ተጥሎ ተወጥቶ ይጠጣል እንዴ? አንድ እሱ ነው ሀቡዬ። ሁለተኛ ረዋን ከነገም ወዲያ ሌሎች ነገሮች ቢፈጠሩ እንደ አይነት ችግር ሲፈጠር በውስጥ ለምትፈልጊያቸው ሰዎች ትደውይና ወይ ትጽፊላቸውና ላይቭ አትግቢ። እሺ እኔ ወድ ለምን ለመሰለሽ ላይቭ ላይ ወጥተሽ ባለቅሽ ቁጥር አውቃለሁ ለምን እንደምታለቅሽ። ባንቺ የደረሰው በማንኛችን የሚደርስ አንቋቋመው። እውነት ነው አውቀዋለሁ እሱን ያለሽበትን ሁኔታ። ግን ላይቭ ላይ እንባሽን ለሰው አለማሳየት በቃ ፈጣሪ ያውቀዋል እኮ። በቃ ጥሩ ስትሆኚ ብቻ ላይቭ ግቢ። ለምን ይሄ ህዝብ የሚያዝናል የማያዝናል የተወሰነው ሙድ ይዛን የተወሰነው ከልብ ያዝንና ምን ላግዝሽ ይላል። ስለዚህ ለወዳጆችሽ በቃ በጣም ጭንቀት ነው። ለጥላቶችሽ ደግሞ ጥላት ካለ ብዬ ነው። ጥላት ዳቢዎስ ነው በእርግጥ ለሰው ልጅ። ጥላቶች ካሉ ደግሞ እንዳይደሰቱ እንባሽን በውስጥ ዋጣ አድርገሽ ችግርሽ ካለ ኤኒዌር በቃ እርዱኝ እንደዚህ ሁኛለሁ ወንድሞችሽ አለን ምንም ችግር የለውም። እና እሱም ማድረግ ነው። ፈጣሪ በጽንስሽ ያለውን በሰላም ተገላግለሽ ለማየት ያብቃን። በርቺ፣ ጠንካራ ሁኚ። የሁሉ ህዝብ ካንቺ ጋር ነው ያለው። እንወድሻለን፣ እናከብርሻለን። በጣም ትሁት ልጅ በቃ በጣም ሃርድ ወርከር የሥራ ሰው ነሽና ፈጣሪ ሁሉ ነገር ያስተካክልልሽ። ይሄን ነው ልል የገባሁት። ሁላችሁንም ወዳችኋለሁ። መልካም ዋሉልኝ። እሺ ወንድም ያመሰግናለሁ በጣም የኛ ጨዋ ወንድም በጣም ነው የምናመሰግነው። ሚኪ አንተ ሄደ ሳላመሰግነው በደንብ እውነት በጣም ጨዋ ልጅ ነው። የሚሰጠው አስተያየት በእያንዳንዱ ችግር ላይ ሰው ችግሩን ረጋ ብሎ በንግግር እንዲፈታ ይመክራልና በጣም ነው የምናመሰግነው ሚኪ በእውነት። እና ደግሞ ማለት ነው እንደ ኡስማን አይነት ሰዎች ደግሞ በስድብ የሚፈልጉትን ነገር ማስፈጸም የሚችሉ ይመስላቸዋል። ወጥተው ስለተሳደቡ እኛ ፈርተን ቶሎ ብለን ለረዋን ሄደን ዳኛውን ሽጉጥ ደቅነን ነው ዳኛው ላይ ትራቭል ባኑን አንሳ ብለን የምናስፈራራው። ህግ የያዘውን ነገር ዳኛ የያዘውን ነገር እኛ ምንድን ነው ማድረግ የምንችለው?
ምን ማድረግ እንችላለን እኛ? ወይኔ ኡስማን ሰደበን ታሜ ቶሎ በል ሙኒት ምናምን ብለን ሩጠን ፍርድ ቤት ሄደን ዳኛው ላይ ሽጉጥ ደቅነን ቶሎ ብለን ትራቭል ባኑን አንሳ እንለዋለን። በስድብ ማንም ምንም ማስደረግ አይችልም። ባይዘው ስድብ የሚፈሩ ሰዎች ሊኖሩ ይችላሉ። እኔ ግን ስለራሴ ስናገር ሀቢባ ስሰደብ ይብስብኛል። ማንም ሰድቦ ምንም ነገር ሊያስደርገኝ አይችልም። ልቤ ከተነካ ብቻ ነው ቁጭ ብዬ ሌሊቱን አዳሬን ለሰው ምለምነው እርዳታ። ምንም ነገር የማደርገው ልቤ ከተነካ ልቤ ካመነበት ብቻ ነው። ማንም አፉን ስለከፈተ ልጄ እኮ የተሰደበ ሰው ነኝ እኔ። ልጄ የሬሳ ሳጥን ላይ ፎቶ ተለጥፎ ያልሞተ ልጄ እኮ ሞተ ተብሎ የተለቀሰበት ሰው ነኝ። እዚህ ድረስ ያየው ሰው አንድ ሰካራም አፉን ስለከፈተ የምገረም ምናምን። አሁንም ስለመጣችሁ እንጂ ቤቴ እኔ ሰካራሙን ከሰው ቆጥሬ ምላሽም አልሰጠሁትም ነበር። ራሱ መጥቶ አበባ ስለላከ ነው ጉዳዩ የተነሳው። እና ማንም ሰው በስድብ ምንም ልታስደርጉ አትችሉም። እርዳታ ስትፈልጉ ወታችሁ ስለተሳደባችሁ አይደለም የምትረዱት። እርዳታ ስትፈልጉ ችግራችሁን በግልጽ ስትናገሩ ነው። እንደገና ለቅሶ ደግሞ ረዋን ይህ የመጨረሻ ለቅሶች ነው ብዬ ተስፋ አደርጋለሁ። ችግር ካለ ማልቀስ ካለብሽ ላይቭሽን ዘግተሽ አልቅሽ ለፈጣሪሽ። ላይቭ ላይ መጥተሽ ስታለቅሽ ይሄ የመጨረሻው ነው ብዬ ከፈጣሪ ጋር ተስፋ አደርጋለሁ። ምክንያቱም ከዚህ በኋላ ካለቅሽ ሰው ይሻመሏ ነው ብሎ ስክሮል ነው የሚያደርግሽ። ሰሚ ነው የምታጩ በኋላ። ይሄ የመጨረሻው ችግርሽ ነው ኢንሻአላህ፣ የመጨረሻው ችግርሽ ነው ብዬ ተስፋ አደርጋለሁ። ይሄ የመጨረሻው ያ ነው በቃ። ያ ጉዳይ ከተዘጋልኝ ሰላሜን የሚነሳኝ ነገር የለም። በቃ እሰጠውና ለሱ እስኪፈርድ ድረስ እሱ ሁሉ ነገር እስኪያስተካከለው ድረስ እጠብቃለሁ በትዕግስት። አሁን ምንድነው መፍትሄው? ረዋን እንግዲህ ሐስቢ አላህ ወኒዕመል ወኪል በጣም ትልቅ ናት። አላህ ላይ ነው የጣልሽው። አላህ ደግሞ ጊዜ ይሰጣችኋል፣ ግን አይረሳችሁም። ስለዚህ ሐስቢ አላህ ወኒዕመል ወኪል በቂ ናት። ወላሂ ላዚም ካመንሽበት በጣም በቂ ናት። አይዞሽ እህቴ። እሺ ታምኝ። ለማንኛውም ሐቢባ አንቺም አትቀየሚ። ለአላህ ስትይና ለእህትሽ ስትይ እባክሽ ሐቢብቲ። ወላሂ ፈታለሁ። አንዴ የልቤን ተናገርኳት ፈታው። ወላሂ ደግሜ ራሱ አላነሳም። እኔ በጣም የባህሬን ያውቃሉ ተከታዮቼ። አንዴ ረገጥኩት እስኪ በቃው ልኩን ነግሬዋለሁ። አሁን አንጀቴ ቂቤ ጠጥቷል። ከዚህ በኋላ ትዝም አይለኝም። በየቀኑ ላይቭን እየከፈተ ቮድካውን እየጠጣ አፉን ቢከፍት ፎቶዬን ባክግራውንድ ለጥፎ አፉን ቢከፍት ወላሂ ረዋን ኔቨር ኤቨር በአንድ ሰካራ ማለት ቀየማት። በተረፈ በየቀኑ እየወጣ ሀቢባ እያለ ቢያላዝን መልስም አልሰጥም፣ ስሙንም አላነሳም። ቃል እገባላችኋለሁ። አላህ ይዛከል ኸይር ሐቢብቲ፣ አላህ ይዛከል ኸይር። ሰከናለሁ በጣም አቡዬ ስለተለቀቀ። ለማንኛውም እኔ ልወርድ ነው ጋይዝ፣ እወዳችኋለሁ ሐቢብቲ። እሺ ኧረ ታሚ ባላ ቀን ቀጠሮ ሳትነግሯት አትውረዱ። ነገ መጣ እንደገና ታስጨንቀናለች። ስልኳ ዝግ ነው። እኛ ምንም አይነት ኮሚኒኬት የለንም። ኢቭን ቁጥራችሁን ምናምን አናውቅም። ግን ሳራ አልሐበሻ ትላንትና ስናማክራት ችግር የለም ደስ ይለናል። እንደውም እዛው ፊት ለፊታችን አውርታ ነበረ። ያቺ ሴትዮዋ ደግሞ ችግር የለም እስከ ነገ እነግርሻለሁ አሳወቅሻለሁ ብላ ነበረ። ያው አሁን ደግሞ ሳራ አልሐበሻ ስደውልላት 5 ጊዜ ስልኳ ስዊች ኦፍ ነው፣ ወይም ቻርጅ የላትም ወይም ያለችበት አይደል ነው ኔትወርክ ላይ ኖራት ይችላል። እኔሃው ያው እንጠይቃታለን። እኔም አሳወቅሻለሁ መቼ እንደሚሆን ምናምን ኢንሻአላህ ችግር የለም። ስለዚህ አንተ ሙኒትና ሳሪ አልሐበሻ አይደለ ሆናችሁ ሶስታችሁ ሆናችሁ ታናግሯቸዋላችሁ። ችግር የለም። ያው እኔ ማለት እንጠይቃችሁ ማለት ሜቢ በሶሻል ሚዲያ ሜቢ ማለት መጨረስ የማይፈልጉ ከሆነ መብታችሁ ነው። ያው በውስጥ ጠይቋቸውና ተናዙል ብቻ ተደርጎ خلاص መዝጋት ከሆነ በቂ ነው ማለት የሚፈልጉ ከሆነ ኦኬ ችግር የለም። በቃ ጠይቋቸው ምን እንደሚፈልጉና በሶሻል ሚዲያም ከፈለጉ እዚህ ጋር ይቅርታ ተጠያይቀው ክሱ ይዘጋል። አይ በውስጥ እንጨርሳለን ካሉም ኢንሻአላህ። ብቻ ግን አደራ ታሜ በአላህ እሺ። ኖ ችግር የለም። አላህ እሺ ይበልክ። ሙኒቷ ወይ ሀቡ አደራ በአላህ ያለቀ ጉዳይ ነው እኮ። እኔ ከዚህ በፊት አናግሬያቸዋለሁ። ያው ቅድም አፈነደዋለሁ ያለው እንዳልኩሽ እጄን ያነሳሁት ስምምነት እስኪመጣ ድረስ ነው። በሰው ስራ ገብቼ እኔ አልጨርስም። አሁን ሁሉም ሰው ፈቃደኛ እስከሆነ ድረስ እኔ ፋሲካን ከዚህ በፊት አናግሬያታለሁ። ነገም ሳሪ ምናልባት ተሳፍራ ከሆነ አላውቅም፣ ምናልባት ይመስለኛል ሳትሳፈር አትቀርም። ሳራ አልሐበሻ ካለች አለች፣ ከሌለች ደግሞ ከታሜ ጋር ሆነን በስልክ እናናግራቸዋለን። ከተፈለገ በሚዲያ ከተፈለገ ደግሞ በምንድነው ስሙ ፎሎ የምታስደርጊኝ ከሆነ በሚዲያ እሺ። እዚህ ጋር ለሃሽ ህዝብ
አሁን ሙኒትን ፎሊያ ቶሎ በፍጥነት ታሪክ ተሳፋኩና አንቺና ታሜ ተበቃላችሁ። አሁን ሳሪ ቅድም ነግራሻለች። ካንቺ ብዙ ነገር እየተማርን ነው። ሰው ነገ ሊል የሚችለውን ነገር ቀድመን ማስተካከል ያው ለፎሎ ነው ያደረጋችሁት ነው ስለሚባል እዚህ ጋር መጣን ስንጨርሰው ስለዚህ አትሊስት ተደርገው 183,000 እና 190,000 ካልገባች አናደርግም። ለፎሎ አይደልኛ ሰው የምንረዳው አሳዩን በተባለ ኔክስት ስለዚህ ፎሎ አርጎ አሁን ሙኒትን 190,000 ካስገባችኋት ብቻ ነው አሁን 183,000 ናት። ታሜን በነፃ አንሰራም። በነፃ ምንም ነገር የለም። አዎ ለፎሎ ብለን ነው እኛ ሰው የምንረዳው። ስለዚህ ፎሎ ካላረጋችሁን አንረዳም። ፎሎ አርጉን። አላህ ይስጥር። የነገ ቪዲዮዎችን አላህ ይስጥር። ለማንኛውም ነገ ግን መልስ ይዘን እንመጣለን እኔና ታሜ ኢንሻአላህ። ግን ለካ እንደዚህ ግን ሰው ግን ያለ ስሙ ሰው ሲሰጠው ለካ እንደዚህ ያንገበግባል። አየሽ አዎ ያማል ታትጠቀሚ ተጠቅመሻል ስትበይ ለካ እኔ ከዚህ በኋላ ምንም ነገር ድሮም አልወድም ሀቡ ሀቅ ለመናገር ምንም ነገር ሳልጠቀም ማድረግ አልፈልግም። ከሆነ ነፃ አገልግሎት በቃ ከምር ከልብ ግን ስራ ጉዳይ ከሆነ መታማትሽ ደግሞ ካልቀረ ግጥም አድርጎ ተጠቅሞለ ነገር ገጣው መቻለው ልክ ቅድም ማለት እኔ ያለም ማለት አልሽ አሁንም ገብቷል መሰለኝ እየጻፉልኝ ነው በዋትስአፕ ገብቷል እየተራገጠ ነው አሉ እና ይራገጣ የምትነግሪኝ ነው እንትና አንድ ነገር ልንገርሽ ረዋን አንድ ነገር ልንገርሽ አፍተር ኦል ይሄ ልጅ የልጅ አባት የሚሆን ሰው ነው ነገርሽን አንቺ በውስጥ አስተካኪ ቀደምም እንዳልኩሽ አሁን እንግዲህ ሀቡ ፊት ይሄን መናገር አልፈልግም ግን አንድ ምልሽ ነገር አለ አስተካኪ አንቺ ነሽ ፕሬሸር ፈጥረሽበት ይሄ ልጅ እዚህ ድረስ የደረሰው خلاص ወደሽ የገባሽበት ላይፍ ነው እሱም ወዶ የገባበት ላይፍ ነው ቤታችሁን ለቤታችሁ አርጉት ይገባሻል በምን መንገድ እንዲቀይረሹ እንደዛ ሌላ ሰው አርገሽው ነበር መልሰሽ ደግሞ ያፈነዳሽው አንቺ ነሽ በሁሉ ነገር ወቃሽ መሆን የለብንም ምናልባት ሀቡ ታሪኩን አታውቅም እኛ ግን አጠገብሽ ሆነን ብዙ ነገር እናውቃለን ምን ያህል ቀይረሽው እንደነበር እንደገና አሁን ደግሞ ምን ያህል ዘቅጥ እንዳበዛሽበት አንቺ የሆርሞንም ችግር ይሆናል የምንም ችግር ይሆናል ብዙ ነገር አድርገሻል ግን ሙኒታ ባልና ሚስት ማለት እኮ ሚስቱ የሆርሞን ችግር እርጉዝ ሆነና ስነጫነጭ ባሌ ሊችለኝ ይገባል ባሌ ደግሞ ስራ ላይ ኪሳራ ሲደርስበት ችግር ሲደርስበት ሲነጫነጭ ሊችለው ይገባል ትዳር እኮ መቻቻል ነው እቺ ልጅ እርጉዝ ሆና ሆርሞን ካነጫነጫት ካልቻላት ስለተነጫነጨች ወጥቶ የሚጠጣና ላይቭ ላይ የሚሳደብ ከሆነ እንዴት ነው መርቆ ይስጥ ሀቡዬ መርቆ ይስጥ ካሊ ፈንዳ ይጣረጋ ካልቻለኝ እኔ ስትረስ ላይ ተሆን እርግዝና ሆርሞን አበሳጭተኝ አፌን ስከፍት ባሌ ማይቋቋመኝ ከሆነ እሱ ደግሞ ችግር ላይ ሲሆን እሱ ሲጮህ እኔ ካልተቋቋምኩት መቻቻል ካለለ ትዳር ምን አባቱ ልንቻቻል መሰለኝ ተስማምተን የተጋባለው ሊችለኝ ልችለው አይኔ ብቻ እየቻልኩት እሱ ማይችለኝ ከሆነ ይፈንዳ ይገልበጥ አላህ መቻያውን ይስጣው የእርግዝና ስቃይ አለ ሆርሞን አለ ስንት አይነት ህመም አለ እጃችን ያጣል እግራችን ያጣል ረዋን ትመሰክራለች ትላንትና ብዙ ነገር ያኔ አሁን ብሶት ላይ ከሆነች ቀይረላት ሙዷን ቀይረላት ወጦ ኮርኔሽ ላይ